ምን ሆነሻል አና? ምን ሆንኩ? አውቁሻል ተቀየረሻል እኮ። አሁን ስራ ስላለብኝ ወደ ስራ ልግባ። ያስቀየምኩሽ ነገር ካለ ንገሪኝ። ምንድነው ነገሩ? እንዴት አደርሽ? ሰላም። እንዴት ስባደር? አንቺ ምን አስጨነቀሽ? እሺ ታዩ። ምን ነው ግራ የተጋባው ትመስላለህ። ልጁ ታውቁኝ ምን ሆናለች? የትኛዋ ልጅ? እያየሻት የትኛዋ ልጅ ትኛለሽ እንዴ? የት ነው ደግሞ ያየኋት? ሰላም ደግሞ ምን ሆነሻል? ያላየኋትን ልጅ ከየት ነው አየሻት የምትለኝ? እባክህ ሀናን አሁን አላየሻትም? እሷን ነው እንዴ? ቆይ ልጅቷ ብለህ ለምን ግራ ታጋባኛለህ? ሰራተኛው አትለኝም እንዴ? ለነገሩ አንቺ ጤነኛ እንዳልሆንሽ እያወቅሁ ከአንቺ ጋር ማውራቴ። ልጅቷ ምናምን ብሎ አውርቶ ጭራሽ ራሱ ይቆጣል። ጤነኛ አልሆንኩም ሳንተ። በል ትምህርት ቤት ደርሳል ውረድ። እሺ እዚህ ድረስ ስላመጣሽኝ በጣም ነው የማመሰግነው። ወሬኛ በእናትና ልጅ መሀል ምስጋና ተጀመረ እንዴ? እንዴማዬ አንዳንዴ ባመሰግንሽ ምን ችግር አለው? በል ላመስግንሽ ይለኛል እንዴ ደግሞ? ይልቅ አሁን ውረድልኝ። የምሬን ነው እኮ ምናሴ፣ ስራ እየረፈደብኝ እኮ ነው። ለምንድን ነው በወሬ የምትይዘኝ? እማ ስለ ሀና ላናግርሽ ፈልጌ ነበር። ሀና ደግሞ ማናት? አንቺ ደግሞ ቤት ያለችዋ ልጅ ናታ። አንተ ደግሞ በማይሆን ነገር መጨነቅ ትወዳለህ። ቆይ ለመሆኑ ምንድን ነው የምታናግረኝ? ትናንት እንዳየሻት ስትስቅ ስትጫወት ነው ያለችው። ዛሬ ደግሞ እንደማያውቀኝ ሰው ዝግት ታደርገችኝ። እናትስ ጋር ደግሞ ምን አስጨነቀ እሱ? እማ እንዴት ነው እንደዛ የምትዩ? የሰው ባህሪ አንቺ ላይ ሲለወጥ ምንም አይመስልሽም ማለት ነው? እኔ ስለ ሰው ምን አገባኝ? የምኖረው የራሴን ኑሮ ብቻ ነው። እንዴማ የምርሽ ነው እንደዛ እያልሽ ያለሽው? ይኸውልህ የኔ ልጅ ለሰው መጨነቅ የለብህም። ለሰው የምትጨነቅ ከሆነ ወድቀ የሰው መረጋገጫ ነው የምትሆነው። በተለይ ደግሞ ለነዛ ለሰራተኞች። ለነገሩ ታዩ አንቺ ለሰራተኞች ያለሽን አመለካከት እያወቅኩ መጠየቅ አልነበረብኝም። ቻው። እንዴ ሳትስመኝ ይቅርታ በጣም አስጠበቅኩሽ። አረ ችግር የለውም። በሰላም ነው ደውለህ እፈልግሻለሁ ያልከኝ? ማለት ባገኝ ችግር አለ?